ቤዛ ግን አንድ ጥያቄ ልጠይቅሽ። ባርኮት ግን ያውቅሻል? ማለት ምን ማለት ነው? አይ ይሄን ባህሪሽን እያወቀ አይደለም አይደል ያፈቀረሽ? ምን ለማለት እየሞከርክ ነው? እንኳን ባርኪ አንተም አደይን አፍቅርሃታል። አደይን እንደማፈቅራት ማን ነገርሽ? ማንም ይንገረኝ፣ ምን ቸገረ? አደይን ታፍርባታለህ አይደል? ቆይ አንቺ ያምሻል እንዴ? ምንድነው የምንለፈልፊው? ሰው እንዴት ካልጠፋ ሴት ሰራተኛ ያፈቅራል? ትገርማለህ። ባርኮት እኔ አደይን እንደማፈቅራት ሲነግርሽ የረሳው ነገር አለ መሰለኝ። ምንድን ነው የረሳው? እሱም እንደኔ ከአደይ በአመትሽ መጣሽ። ነይ እንሂድ አሁን። ይቅርታ ቤዛ፣ ከቤት መውጣት አልችልም። ለምን ደግሞ አትውጪው? ፍቅር አልፈቀደችልኝም። እሷ ካልፈቀደች ደግሞ ምንም ነገር ማድረግ አልችልም። እሷ ማን ስለሆነች ነው ሄደሽ የጠየቅሻት? ነይ እንሂድ አልኩሽ። እሷ ጋር ምን አስኬደሽ? ወይስ ንቀት ነው? ነይ አሁን ሳላጋጭሽ እንውጣ። ቤዛ፣ እንደዛ ማድረግ አልችልም። ቤዛ ለምን ስነ ስርዓት አይኖርሽ? አደይን ከዚህ በኋላ ሁለተኛ እንደዚህ ስትናገሪያት መስማት አልፈልግም። ትንሽ ክብር ይኖርሽ እሺ? ኦ አደይ ልውልሽ ተናዷል። እንደፈለግኩ ባረጋት አንተን አይመለከትም። እንዴት ነው የሚያደርግሽ? ቆይ ማን የሆንሽ መስሎሽ ነው? ካንተ ጋር ምን አሟዘዘኝ? አደይ ነው ውጪ። አደይ ሂጂ ወደ ክፍልሽ ግቢ። አንቺ ሰሚኛለሽ? ሲጀመር ኤላ ቤት የማድረስ ግዴታ የለባትም። ሲቀጥል ደግሞ አደይ አንቺ ሰራተኛ አይደለችም። ሁለተኛ እንደዚህ እንዳታያት። ካልተመቸሽ ደግሞ ጥርግ ብለሽ መውጣት ትችያለሽ። ሰሚኛለሽ? በአደይ ቀልድ የለም እሺ? አደይ ነኝ እንዴ? ሁሉም ጥጋባቸው አናታቸው ላይ ወጥቷል። ሊሊ በቃ ይቅርታ አድርጊልኝ። እኔ ያለ አንቺ እኮ መኖር አልችልም። ምን ትርጉም አለው? ይቅርታ ባደርግልም ባላደርግልም ምንም የምለውጠው ነገር የለኝም። አንተ እኮ ትታይ ልትሄድ ነው። ግን ይላ እንዴት አስቻለክ? አንቺን እኮ ለምጄሻለሁ። ቆይ ያለ አንቺ እንዴት ነው የምሆነው? በቃ እንደዚህ እያልኩ ወዴን አታባባው። በቃ ሁሉም ነገር አብቅቷል። አሁን ላይ የኔና አንተ መንገድ ተለያይቷል። ስለዚህ አንተም ወደ አባትህ እኔም ደግሞ ወደ ህይወቴ ፈተና እንመለሳለን። በሄድክበት ሁሉ ፈጣሪ ይጠብቅ። ደስተኛ ሆነልኝ። በቃ የመጣው ይምጣ። ለሊ አንቺ ብቻ አትለይኝ። እኔ ያለ አንቺ ማሰብ አልቻልኩም። ልቤን ሰብረዋል። ይቅርታ ለልዬ፣ ሁሉም ነገር አስተካክለዋለሁ። ብቻ አሁን የገባኝ ነገር ቢኖር ያለ አንቺ ባዶ እንደሆንኩኝ ነው። አሁን ወደ ኋላ አትመልከት። በቃ ሂድ። 7 ዓመት ሙሉ በህይወቴ በጣም ብዙ ፈተና አሳልፌያለሁ። ስለዚህ ይሄ ለኔ አይከብደኝም። አንተ ላይ አትጨነቅ። ቆይ እኔ እንዴት አንቺን መርሳት እችላለሁ? ለሊ እውነት አንቺ በእኔ ላይ ልብሽ ቆርጦ ነው? ኤላ እወዳለሁ። እኔም በጣም ነው የምወድሽ የኔ እናት። በቃ እኔ ልሂድ፣ ስራ ጨርሻለሁ። እባክሽ አትሂጂ ለሊ። ለምን? እዚህ የምቆይበትን ምክንያት ንገረኝና እቆያለሁ። እባክሽ ለምን አትበይኝ? በቃ ናፍቀሽኛል። ትንሽ ቆይና ትሄጃለሽ። ኤላ እያስፈራኝ ነው። መቼ ልትሄድ አሰብክ? ግዴታ ከነገ ወዲያ መሄድ አለብኝ። እሺ ቻው፣ መልካም ጊዜ ይሆንልን። ፈጣሪ ሁሌም ካንተ ጋር ይሁን። ላንቺም እንደዛው ለሊ። ምን ነው ለሊ፣ ደህና አይደለሽም እንዴ? አዎ ኤላ፣ ምንም ደህና አይደለሁም። እንዴት ደህና ትሆናለች ብለህ ታስባለህ? ኤላዬ፣ እኔ እኮ በጣም ነው የምወድህ። የኔና አንተ ፍቅር ደግሞ ቀላል አልነበረም። አንተ እንኳን ሌላ ሰው አግብተህ ላይ ይቅርና ሊዲያ እንኳን ቀና ብላ ስታይክ በጣም ነው የሚከፋኝ። ይሄን ፍቅር ኤላ፣ እባክህ አትልቀቀኝ። እባክህ ትተኛ። ከአንተ ጋር ነው መኖር የምፈልገው። ለልዬ፣ ትቼሽ የትም አልሄድም። ደግሞ ግዴታ ስለሆነብኝ ነው እንጂ አንቺን ጥሎ የሚሄድ ልብም የለኝም። ለልዬ፣ እኔ እስኪ ነገሮች አይመሽም ብለህ ነበር። እንግዲህ ካልክሽ ግን መምሸቱ አይቀርም። እና አሁን ልትሄጂ ነው? እኔ ጋር ብቆይ ምን ይመስልሻል? አዎ ልሂድ። አደይ ብቻዋን ናት። ደግሞ ያቺ ቤዛ ስለመጣች ታስቸግራታለች። አዎ ቤዛ እንደመጣች እኮ ሊዲያ ነገረችኝ። ቆይ እንዴት መጣች? ለባርኮትም ስደውልለት ስልኩ አያነሳም። በሰላም ነው የመጣችው? በሰላም ነው አለች። እንግዲህ እኔ ግን ምንም ነገር አልተዋጠልኝ።
አንቺማ እኮ ከድሮም ጀምረሽ አትወጃትም። ያው ታውቃት የለ የሰው ነገር ሁሉ እኮ ያምራታል።